አባ ተጉለት ሚዲያ ሸዋ ተጉለት ሚዲያን ሳብስክራይብ በማድረግ ቤተሰብ ይሁኑ። እንዴ ሀኒ ምን ሆነሽ ነው? ሰላም ለምን መጣሽ? እንዴ ሆድ ብሶሽ ያውቃል? ቆይ ግን እስከ መቼ ነው እንደዚህ ድብቅ ሆነሽ የምትዘልቂው? ሀኒ ድብቅ ለምን ፈልጌ ሳይሆን ነገሩን እንዴት እንደምነግርሽ በጣም ግራ ገብቶኝ ነው። ቆይ ይህን ያህል ምን ቢገጥምሽ ነው? ሰላምዬ ተዘረፍኩ። እንግዲህ ሀንዬ ከነ ወይዘሮ ሜላት ቤት እያለቀሰች እየሮጠች ወደ ቤቷ ለመሄድ ስታስብ ሰላምዬ እንዲህ ምን ሀንዬ ምን ሆነሽ ነው? ምንድነው የተፈጠረው ነገር ብትላትም ልትነግራት አልቻለችም። ሀንዬን ገፍትራት እንግዲህ ወደ ቤቷ ሄዳ ድፍት ብላ እያለቀሰች ሰላምዬም ተመልሳ እናቷን እማዬ የሆነ ቦታ ደርሼ ልምጣ ስትላት የልትሄጂ ነው ሀና ጋር? ሀና ምን ሆነች? ሀና እያለቀሰች ወደ ቤቷ ሄዳለች። እና ልከተላት ነው ስትላት ምን ነው በሰላም ነው? እሷ ልጅ ግን ጤነኛ አትመስለኝም። ምን እየሆነች ነው ስትላት እኔ አላቅም እማዬ፣ ለማንኛውም ወደ ሀና ጋር ሄጃለሁ ብላ ሀናና ሰላም ፊትና ኋላ ሆነው እንግዲህ እየተራወጡ ወደ እነ ሀና ቤት ሄደዋል። ሀንዬም ወደ ቤት ከገባች በኋላ በጣም እያለቀሰች እቤት ገብታ ፍራሽ ላይ ድፍት ብላ እያለቀሰች እያለ ከዛ በኋላ ሰላም ከኋላዋ ደረሰች። ሰላም ከኋላውም ከደረሰች በኋላ ስትገባ ቁጭ ብላ እያለቀሰች ነው። እያለቀሰች ባለችበት ሀንዬ ምን ሆነሽ ነው? ምንድነው የተፈጠረው? ምን እየሆነ ነው ያለው አለቻት። ለምን መጣሽ? ለምንድነው የመጣሽው? ሰላም ስትላት እንዴት ነው ለምን መጣሽ የምትይኝ? በዚህ ሁኔታ ሆነሽ እንዴት ነው ለምን መጣሽ ብለሽ የምትጠይቅኝ? ምንድነው የሆንሽው አለቻት። ምንም አልሆንኩም ሰላምዬ ስትላት ግን አንቺ እስከ መቼ ድረስ ነው እንደዚህ ድብቅ ሆነሽ እንዴት ትዘልቀዋለሽ ስትላት ሰላምዬ እኔ እኮ ድብቅ ሆኜ አይደለም፣ ግን ነገሩን እንዴት እንደምነግርሽ ግራ ገብቶኝ ነው አለቻት። እሺ ምንድን ነው ንገሪኝ እሰማሻለሁ ስትላት የሀና የእርግብ ታሪክ እንዳለ የኔ ታሪክ ነው፣ ፎቶውም የኔ ነው፣ መስቀሉም የኔ ነው፣ ሁሉም ታሪኩ የኔ ነው ስትላት እንግዲህ ሰላም በድንጋጤ አንቺ የኔ እህት ልትሆኝ አትችይም፣ እንዴት ሊሆን ይችላል ብላ በጣም እያዘነች ራሷን መቆጣጠር አቅቷት እንግዲህ ሰላምን ማለት ነው በጣም እንቅ አደረገቻት ማለት ነው። ከዛ ገፍትራት ከቤት እየሮጠች ወጣች። ሰላም ከነሀና ቤት እየሮጠች ስትሄድ ሀንዬ ግን እዛው ድፍት ብላ እያለቀሰች ነበረ። በዛ ላይ አባቷም ጠዋት ሲለዩት በጣም አስለቅሳቸው እሷም አልቅሳ ተለያይተው እንግዲህ አባቷም ሀናን እፈልጋለሁ ብለው ከቤት እንደወጡ ናቸው። እሳቸውም ከቤት እንደወጡ እንዳለ ሆኖ እንግዲህ ወደ ቤት ከሄደች በኋላ ሰላም ግን ያደረገችው ነገር ምንድን ነው? ለምናሴ ሁሉንም ነገር ነገረችው ማለት ነው። እንግዲህ ምናሴ ደግሞ በጣም በድንጋጤ የሚያደርገው የሚይዘው ጠፍቶበታል ማለት ነው። እና ሀና በፍጹም አትዋሽም፣ እንደዚህ አይነት ነገር ውስጥም ልትገባ አትችልም እያሉ እያለ እርግብ ተብዬዋ ይህንን ነገር ስትሰማ ለዛች ለሌባ ለሜላት ጓደኛ ማለት ነው፣ ለወይዘሮ ሜላት ጓደኛ ሌባዋ ማለት ነው ለእሷ ደውላ እንዴት ነው ማድረግ ያለብኝ? ቤቱ እንዳለ እኮ ሀና እኔ ነኝ ልጅ ብላ ቤቱ ተበጥጧል ብላ ስትላት ምንም ነገር እንዳታስቢ፣ እኔም ይሄንን ነበር የምፈልገው፣ ለምን እስከ ዛሬ ዝም አሉ እያልኩ ነበረ፣ ስለዚህ አንቺ አርፈሽ ስራሽን ስሪ እያለቻት እያለ እንግዲህ ሰላምም ለወንድሟ ከነገረችው በኋላ ወንድሟም በጣም ከአሰቡና በጣም ካወረዱ ካወጡ በኋላ አንቺም እኔ እርግብን ላናግራት፣ አንቺ ደግሞ ሀናን አናግሪያት ተባብለው እንግዲህ ሰላም ሀናን አናገረቻት ማለት ነው። ሀናም ያው ለነገሮች አንድን ነገር እንትን ብላ ስለማትይዝ ምኑን የቱን አለች። ከዛ በኋላ መጨረሻ ሁሉም ታሪክ የኔ ነው ሀንዬ አለቻት። ሀና የኔ ነው ሰላም፣ ታሪኩ ሁላ የኔ ነው፣ እኔ ምንም የዋሸሁት ነገር የለም፣ መብርሃን ምስክሬ ናት አለች ማለት ነው። ከዛ በኋላ ሌላው ደግሞ እንግዲህ ምናሴ ደግሞ እርግብን ሲያናግራት እና እኔ ውሸታ ነኝ ማለት ያው አስመሳይ ሰው አስመሳይ አይደል እንግዲህ እያስመሰለች የጠየቃትን ሁሉ መልስ ሰጠች። የኔ ታሪክ ነው አለች ማለት ነው። እንግዲህ በዛ ላይ እንግዲህ የሀና አባት እያለቀሱ ነበር የዋሉት ማለት ነው። እንደዛም እያለቀሱ ውለው እንግዲህ እሳቸውም አሲር ሲመጣ እያለቀሱ ነበር። አሲር ከመጣ በኋላ ምን ሆነ ነው ፋዘር ሲላቸውም እሳቸውም ምንም አልሆንኩም፣ በቃ ልጅ ጋር ውሰደኝ አሉ።
በስመ አብ እኔ ማውራት አልቻልኩም። የሀና ለቅሶ በኢየሱስ ስም እንበዋ በጣም ነው እኔ እንጃ። ብቻ ሀና በጣም እያለቀሰች እያለ ለቅሷንም ችግሯንም ለአባቷ እንኳን ልታማክር አልቻለችም። ምክንያቱም አባቷ እንዲጨነቅ አልፈለገችም እና አባቷ በሽታውን እንዲያስታምም ስለምፈልግ ነው። ግን እሳቸው ደግሞ የባሰ ተጨነቁ። የሀና ማልቀስ የሀና ማዘን በጣም አስጨንቃቸው በጣም እያስለቀሳቸው ነው። እንግዲህ ጠዋትም ሲነጋ ከቤት ተነስታ ወጣች። ከዛ በኋላ ንገሪኝ ቢሏትም ሊነግሯት አልቻሉም። ልትነግራቸው አልቻለችም ሀና ማለት ነው ለአባቷ። ከዛ በኋላ እሳቸውም ለምን አታከማለው? እኔ እኮ እስከዛሬ የምኖርለት ሰው ነበር፣ አሁን እኮ የምኖርለት ሰው የለኝም አሉ። እሳቸውም በለቅሶ እሷን በለቅሶ ወደ ስራዋ ሄደች ማለት ነው። ከዛ ግን ቀኑን ሙሉ ምንም ነገር ማድረግ ስላልቻሉ ተነስተው አሲርን ውሰደኝ ሀና ያለችበት ውሰደኝ ብለው እንግዲህ ተነስተው ከቤት ወጥተዋል። አሲርም ወዴት ነው መወስዶት? እኔ አላቅም፣ እንደውም ደላላው ጋር እንሂድ ተብለው እንግዲህ ደላላው ጋር አሲርና የሀና አባት ደላላው ጋር ሄደዋል ማለት ነው። እነሱ ወደ ደላላው በሄዱበት እንግዲህ ሰላምና የሰላም ወንድም እንግዲህ ቤታቸው ውስጥ ስብሰባ አድርገዋል ማለት ነው። ለእናትየዋ እማዬ የምናናግርሽ ነገር አለ ብለው እናታቸውን ለማናገር ሞክረው ነበረ። እናታቸው ግን ወይዘሮ ሜላት ደነስ ናትና ምንም አንዳንዴ የሆነ ብቻ ማገናዘብ ጥሩ ነው ሁሉ ነገር። አንደኛ ደሟ ራሱ ከሰላም ጋር መመሳሰሉ ላስመርምር በቃ ማንኛዋ ናት ልጄ ብላ ነው እንትን ማለት ያለባት እና ከወይዘሮ ሜላት ልጆቹ ተሻሉና እንግዲህ ልጆቹ ባመጡት ነገር ምናሴ እንግዲህ ምንድነው ያለው እዛ ስብሰባ ላይ እናትየዋ ብድግ ብላ ልትሄድ በፍጹም ልሰማ አልችልም፣ ሀናም እውነት አላት እማዬ፣ ስለዚህ ሀናንም እርግቤንም እንስማቸው እስኪ ሁለቱንም፣ ስለዚህ ሀና ጋርም እውነት አለ ብለው ሲሏት እናትየዋን ይሄን እናንተን ተረተረስ ልሰማ አልችልም ብላ ወይዘሮ ሜላት ብድግ ስትል እማዬ እኔ የምልሽ ነገር እኔ ጋር አንድ ሀሳብ አለ አለ ማለት ነው ምናሴ። ምንድን ነው ሲባል ሀናንም እርግብንም አስመርምረን ማንኛዋ ሀሴት እንደሆነች ማወቅ እንችላለን አለ ማለት ነው። እንግዲህ በዚህ ተስማምተው ድራማው ተጓጅቷል ማለት ነው። አባትየውም ደግሞ የሀና አባትም ወደ ደላላው ቤት ሄደዋል ይመስለኛል። እንግዲህ ድራማው እሳቸውም ወደ ደላላው ቤት ሄደዋል። ደላላው ደግሞ የሀናን አባት ይዞ ወይዘሮ ሜላት ቤት የሚመጣ ይመስለኛል ማለት ነው። እና ድራማው እንደዛ ነገ ቀጣዩ በኢየሱስ ስም ነገ ቢለቁልን ጥሩ ነበር። ልቤ ተንጠለጠለ ማለት ነው። ሰላምም አላልኳቸው ውድ ቤተሰቦቼ፣ ሰላማችሁ ብዝት ትርፍ ይበልልኝ። እውነት አድማጭ ተመልካቾች እንግዲህ ከዛው ከማዳም ኩሽና ሆኜ ነው ሪከርድ ማድረግላችሁ። እኔን የማዳም ኩሽና ጠራጊ፣ የማዲያም ዲስት አጣቢ፣ የማዲያም ሳህን አጣቢ ነኝና ላይክ፣ ሼር፣ ሰብስክራይብ አድርጉ እሺ ጋይስ። አዎ እንደዛ ነው እላችኋለሁ። እና የሀንዬን እውነት ፈጣሪ ያውጣላት ነው ምለው። ይችን አጭበርባሪ ደግሞ አዋርዶ ከዛ ቤት ያስወጣት ማለት ነው። እንደዛ ነው ምለው። እና እውነት ሀንዬ በጣም ነው ያሳዘነችኝ። አንጀቴን በልታኛለች። ደግሞ እውነቷ ይወጣል። መብርሃን ምስክሬ ናት ብላለች። መብርሃን ታግዛታለች ማለት ነው። እና ላይክ ሼር አድርጉ ቤተሰቦች። እውነት አዲስ ቤተሰቦች ደግሞ ሰብስክራይብ አድርጉኝ ማለት ነው። በተረፈ ሰላማችሁ ብዙ ትርፍ ይበልልኝ። ባይ ባይ። መልካም አዳር። ተጉለት ሚዲያ ሸዋ ተጉለት ሚዲያን ሳብስክራይብ በማድረግ ቤተሰብ ይሁኑ።